ሰላም የዚህ ቻናል ቤተሰቦች እንደምን ከረማችሁ። ዛሬ ደግሞ ቻፕተር 2 መተናል ማለት ነው። አካውንቲንግ ሳይክል ፎር ሰርቪስ ጊቪንግ ቢዝነስ በሚለው በአካውንቲንግ ሳይክል በቻፕተር 2 መተናል ማለት ነው። ባለፈው ቻፕተር 1ን በ3 ፓርት ይዘላችሁ ቀርበን ነበረ። ዛሬ ደግሞ በቻፕተር 2 ቢዝነስ ሳይክል የሚለውን ዋናውን ኮርሽን በጣም ሰፋ ያለውን ኮርሽን የምናይበት ይሆናል ማለት ነው። ለርኒንግ ኦብጀክቱን ስንመለከት ይህንን ኦብጀክት ምንድነው የምናየው? መጀመሪያ ስንል አንድ 17 የሚደርሱ ኮንተንቶች አሉት። የመጀመሪያው ኤክስፕሌን ዋት ኢዝ አካውንቲንግ ምንድነው፣ ሄልፕ ቱ ሪከርድ ፕሮሰሱ ምን ይመስላል የሚለውን የምናይበት ይሆናል ማለት ነው። ሁለተኛ ዲፋይን ዴቢት ክሬዲት ኤክስፕሌን ዩዚ ሪካርድ ቢዝነስ ትራንዛክሽን ላይ እንዴት ነው ዴቢት እና ክሬዲትን ኤክስፕሌን የምናደርጋቸው ሪካርድስ የምናደርጋቸው እንዴት ነው የሚሉትን የምናይበት ይሆናል ማለት ነው። ሶስተኛ አይዴንቲፋይ ቤዚክ ስቴፕ ሪካርድ ፕሮሰሲንግ፣ ቤዚክ ስቴፑ ምንድነው፣ ሪካርድ ስናደርግ ምንድነው ስቴፖቹ የሚሉትን የምናይበት ይሆናል። አራተኛ ኤክስፕሌን ዋት ጆርናል ኤንድ ሊደር ፖስቲንግ የምንላቸው እንዴት ነው ሪካርድ የምናደርጋቸው የሚሉትን የምናይበት ይሆናል። አምስተኛ ፕሪፔር ትራያል ባላንስ ኤክስፕሌን ፐርፐዝ፣ ትራያል ባላንስን እንዴት ነው የምናዘጋጀው፣ ፐርፐዙስ ምን ይመስላል ምንድነው የሚለውን የምናይበት ይሆናል ማለት ነው። ስድስተኛ ኤክስፕሌን ዘ ታይም ፔሪድ ኦፍ አሰብሽኖችን፣ ታይም ፔሪድ አሰብሽኖችን የምናይበት ይሆናል። ሰባተኛ አክሩዋል ቢዝነስ አካውንቲንግ ማለት ምን ማለት ነው ብለን ዲፋይን እሱንም የምናደርግበት ይሆናል ማለት ነው። ስምንተኛ ኤክስፕሌን ሪዝን አጀስቲንግ ኢንተሪ ምንድን ነው፣ እንዴት ነው የምንሰራው እሱንም የምናይበት ነው። ዘጠነኛ ሞዲፋይ ዘ ሜጀር ታይፕ ኦፍ አጀስቲንግ ኢንተሪ፣ ታይፖቹን አጀስቲንግ ኢንተሪ ታይፑን የምናይበት ይሆናል። አስረኛ ፕሪፔር አጀስቲንግ ኢንተሪ ፎር ዲፈራል ኤንድ አክሩዋል የሚሉትን እነኛም ሁለቱን የምናይበት ይሆናል። 11ኛ ዲስክራይብ ኔቸር ኤንድ ፐርፐዝ ኦፍ ትራያል ባላንስ፣ አጀስቲንግ ትራያል ባላንስ ምንድነው ፐርፐዙ እና ኔቸሩ ምን ይመስላል የሚለውን እናያለን ማለት ነው። 12ኛ ፕሪፔር ወርክሺት እንዴት ነው የምናዘጋጀው የሚለውንም እናያለን። 13ኛ ኤክስፕሌን ዘ ፕሮሰስ ኦፍ ክሎዚንግ ዘ ቡክ ምቱን ይሄን ኤክስፕሌን እናደርጋለን። 14ኛ ዲስክራይብ ኮንተንት ኤንድ ፐርፐዝ ኦፍ ፖስቲንግ ክሎዚንግ የሚሉትን እነኚህንም እናያለን። 15ኛ ስቴት ሪኮርድ ስቴፕ አካውንቲንግ ሳይክል፣ ስቴፑ ምን ይመስላል የሚሉትንም እናያለን። 16 ኤክስፕሌን አፕሮች ፕሪፔር ኮሬክትሊ ኢንተሪ እንዴት ነው ኤክስፕሌን እናደርጋ። አይዴንቲፋይ ሴክሽን ክላሲፋይን ስቴትመንት ኦፍ ፋይናንሻል ፖዚሽን የሚሉትን ክላሲፊኬሽናቸውን መጨረሻ ላይ የምናይበት ይሆናል ማለት ነው። ወደ መጀመሪያው ስንገባ ዋት ኢዝ አካውንቲንግ ነው። አካውንት ምንድነው? ዋት ኢዝ አካውንት ማለት ምን ማለት ነው ስንል ዘ አካውንት ኢዝ ኢንዲቪዱዋል ሪካርድ ኢንክሪዝ ኤንድ ዲክሪዝ ስፔሲስ አሴት ላያቢሊቲ ስቶክ ሆልደር ኢኩዊቲ ረቨኒ ኤንድ ኤክስፔንስ ነው። አካውንት ማለት ኢንክሪዝ ኦር ዲክሪዝ ሊያደርግ የሚችል አሴትን፣ ላያቢሊቲን፣ ስቶክ ሆልደር ኢኩዊቲን፣ ረቨኒ እና ኤክስፔንስን እነኚህን አምስቶቹን በአንድ ላይ አጠቃሎ የያዘ ነው አካውንት የምንለው ማለት ነው። It is the simplest form of an account consists 3 parts. አካውንት 3 ፓርት አሉት። የመጀመሪያው ታይትል ነው። የመጀመሪያው ታይትል አለው። ሌፍት ኦር ዴቢት ሳይድ፣ ሌፍቱን ዴቢት ሳይድ እንለዋለን። ራይት ኦር ክሬዲት ሳይድ፣ ራይቱን ደግሞ ክሬዲት ሳይድ እንደምንለው ማለት ነው። because the formatting of an accounting resembles the letter T will refer to is as a T account። ሌተር አካውንት የምንለው ቲ አካውንት የሚባላለና ወደ ታች የምናየው ይሆናል ማለት ነው። ዴቢት ኤንድ ክሬዲት ፕሮዲዩሰርስ የምትንመከል ዴብል ኢንተሪ ሲስተም ስንመከል each transaction must be affected to or more account kept basic accounting question in balance። ማንኛውንም አካውንቲንግ ባላንስ ለመስራት ምንድነው ምንም ቢሆን ትራንዛክሽን መስት ቢ አፌክት ኦር ሞር የሆኑት ምንድነው አካውንት አፌክት ሊነካ ይችላል የሚለው ግዴታ ነው። በተንካንተ አካውንቶች ሚኒመም መንካት ይኖርበታል ማለት ነው። ሁለተኛ ሪካርድ ደን ባይ ዴቢቲንግ አት ሊስት ዋን አካውንት ኤንድ ክሬዲቲንግ አት ሊስት ዋን አዘር አካውንት፣ ቢያንስ አንድ ዴቢት አካውንት እና ቢያንስ አንድ ክሬዲት አካውንቱን መንካት አለበት። ዴቢት መስት ኢኳል ቱ ክሬዲት ነው። ምን ጊዜም ዴቢት
ከማጋ ከክሬዲት ጋር እኩል መሆን አለበት ማለት ነው። the sum of debit entry greater than the sum of credit entry the accountable debit balance ነው። ስንሰራው የሁለቱ ድምሮች ተደምረው ክሬዲቱም ለብቻው ዴቢቱም ተደምሮ ለብቻው የበለጠው ዴቢት ከሆነ ምን ይባላል? ዴቢት ባላንስ ይባላል። ስንመለከት ለምሳሌ ከታች ትራንዛክሽኗ ላይ ስንት 10,000 ተመዘገበ ሪካርድ ተደረገ። ትራንዛክሽን ሰሪ ላይ 8,000 ተመዘገበ ዴቢት ላይ። ክሬዲት ላይ ግን ትራንዛክሽኗ ላይ 3,000 ብቻ ነው ሲሰራ ሁለቱ ተደማምሮ ያንኛው ክሬዲት 3,000 ሆነ ዴቢት 15,000 ሆነ። ማበለጠ ማን ነው? 15 ዴቢት ዴቢቱ ይበልጣል የምንለው የበለጠውን ሳይድ ይዘን እንደምንሄድ ነው ማለት ነው። if the sum of credit entry greater than the sum of debit entry account will have credit balance ማለት የሰማቸው ተደምሮ የክሬዲት እና የዴቢቱ ሲደመር ክሬዲቱ ከበለጠ ክሬዲት ባላንስ እንለዋለን። ለምሳሌ ዴቢት ትራንዛክሽኑ ላይ የተመዘገበው ስንት 10,000 ነው። አሁን ክሬዲት እንትን ነው ትራንዛክሽኑ ላይ 3,000 ከዛ 8,000 ሲሆን 11,000 ሆነ ማለት ነው። ስለዚህ ምን ብለን ሪከርድ ነን? ክሬዲት ባላንስ ብለን ሪከርድ የበለጠውን ሳይድ ይዘን እንደምንከን ነው። ቀጣይ ስንመለከት እዚህ ጋር አሴት ለምሳሌ ምን ላይ ነው ኢንክሪዝ ኦር ዲክሪዝ የሚያው ኖርማል ባላንሳቸው ምን ላይ ነው ስንል አሴት ላያቢሊቲ የሚሉትን ሁሉንም ወደታች የምናይበት ይሆናል። አሴት ዴቢት ሹድ ቢ ኤክሰስ ክሬዲት ነው። ምንድነው አሴት ኢንክሪዝ ወይም ኖርማል ሳይዝ የምንለው ኢንክሪዝ ሊያደርግበት የሚችለው ምን ላይ ነው ስንል ዴቢት ላይ ነው። ላያቢሊቲ ደግሞ ክሬዲት ሹድ ቢ ኤክሰስ ዴቢት ላይ ነው። ምንድነው ሊያቢሊቲ ስንመለከተው ደግሞ ኢንክሪዝ ወይም ኖርማል ባላንሱ ምንድነው ስንል ምንድነው ክሬዲት ነው ማለት ነው። ኖርማል ባላንሱ ኦፍ ኢንክሪዝ ሳይድ ነው። ኖርማል ባላንስ ነው የምንለው ኢንክሪዝ ሳይዱ ኖርማል ባላንስ እንደምንለው ነው። ኢንሹራንስ ሸር ካፒታል ረበን ኢንክሪዝ ኢኩዊቲ ኢኩዊቲ ክሬዲት ነው። ኢንክሪዝ ኢኩዊቲ ነው የሚለው ከዛ ዲቪደንድ ኤንድ ኤክስፔንስ ዲክሪዝ ኢኩዊቲ ኦፍ ዲቪደንድ ኤክስፔንስ ዲክሪዝ ኢኩዊቲን ዲክሪዝ ሊያደርጉ የሚችሉ ናቸው ማለት ነው። the purpose of earning revenue benefits to holder the effect of ይህንን ነው የሚያወራው እዛ ሰመሪ ስላለ በደንብ የምናየው ይሆናል ማለት ነው። ሰመሪ ኦፍ ዴቢት ክሬዲተር ሩል ይላል። አሴትን ስንመለከተው ምን ላይ ነው ኢንክሪዝ የሚያደርገው ዴቢት ላይ ነው ማለት ነው። አቀባቀብ የሆነው ኢንክሪዝ ነው። ቁልቁል የሆነው ደግሞ ክሬዲት ነው ማለት ነው። ዴቢት አሴት ምን ላይ ነው ኖርማል ባላንሱ ከተባለ ዴቢት ላይ ነው። ሁለተኛ ሊያቢሊቲ ኖርማል ባላንሱ ምን ላይ ነው ተተባለ ክሬዲት ላይ ነው ማለት ነው። ኢኩዊቲ ኖርማል ባላንሱ ማን ነው ተተባለ ክሬዲት ነው። ረቨኒ ኖርማል ባላንሱ ምንድነው ተተባለ አሁንም ምንድነው ክሬዲት ነው። ኤክስፔንስ ኖርማል ባላንሱ ምንድነው ተተባለ ምንድነው ዴቢት ነው። አሁን ሶስት ናቸው ኖርማል ባላንስ ዴቢት የሆኑ አሴት ኤክስፔንስ እና ዲቪደንድ መሰሉት። እነኚህ ሶስቱ ምንድናቸው ኢንክሪዝ ወይም ኖርማል ባላንሳቸው ዴቢት የሆኑ ኢንክሪዝ የሆነ ማለት ነው። ዴቢት ኢዝ ኤ ኢንክሪዝ ቦዝ አሴት ኤንድ ላያቢሊቲ ቢ ዲክሪዝ ቦዝ አሴት ኤንድ ላያቢሊቲ ሲ ኢንክሪዝ አሴት ኤንድ ዲክሪዝ ላያቢሊቲ ዲ ዲክሪዝ አሴት ኤንድ ኢንክሪዝ ላያቢሊቲ የሚል አለ ማለት ነው። ዴቢት ላይ ማን ነው ዲክሪዝ ሳይሆን ዲክሪዝ አሴት ኢንክሪዝ ላያቢሊቲ ይላል። አሴት ሳይሆን አሴት ይጨምራል አይቀንስም። ዲ አይሆንም ማለት ሲ ኢንክሪዝ አሴት ዲክሪዝ ላያቢሊቲ የሚለው መልስ ይሆናል ማለት ነው። ሲ question 2 accounting normal have debit balance are asset expense and revenue ሳይሆን ዲቪደንድ asset expense and equity ይሄም መልስ ኢኩዊቲ አይደለም። asset liability and dividend መልሱ ሲ ይሆናል ማለት asset ነው መልሱ ይቅርታ መልሱ ዲ asset dividend እና expense ዲ ይሆናል ማለት ኢኩዊቲ ሪሌሽንሽፕን ስንመለከተው ይህን እያንዳንዱ መስራት እንችላለን።
ሪካርድ ይሄንን እያንዳንዱ አሴት የአሴትንም እንዘረዝራለን፣ የላያቢሊቲ እንዘረዝራለን፣ ኢኩቲን እንገር። ሁለተኛ ስቴፕ ሪካርዲንግ ፕሮሰስን ስናደርግ ስቴፑ ምንድነው? ፕራክቲካሊ 3 ቤዚክ ስቴፕ አለ። የመጀመሪያው አናላይዝ ኢች ትራንዛክሽን አፌክት ዋን አካውንት ነው። አናላይዝ ማድረግ አለብን መጀመሪያ ጊዜ። ሁለተኛ ኢንተር ትራንዛክሽን ኢንፎርሜሽን ኢን ጆርናል ላይ ማስቀመጥ አለብን። ሶስተኛ ጆርናል ኢንፎርሜሽን አፕሮፕሪየት አካውንት ወደ ሌጀር መቀየር ይኖርብናል ማለት ነው። ዘ ሪካርዲንግ ፕሮሰስ ቢጋን ዊዝ ትራንዛክሽን ነው የሚጀምረው። ቢዝነስ ዶክመንት ሰች አስ ሴል ሪሲፕት ቼክ ኦር ቢል ፕሮቫይድ ኤቪደንስ ኦፍ ዘ ትራንዛክሽን ይላል። የምናይበት ይሆናል። የመጀመሪያው ጆርናል ኢንተሪ ምንድነው ስንባል የመጀመሪያው ቡክ ኦፍ ኦሪጂናል ኢንተሪ ነው። ጆርናል ኦሪጂናል ኢንተሪ ነው። ሌላው ትራንዛክሽን ሪከርድ ክሮኖሎጂካል ኦርደር ነው። በታይም ሲኩዌንሻል በኦርደር የምናስቀምጥበት ነው። ጆርናል ማለት ወረቀት ነው። በቃ ኦሪጂናል ወረቀት ሆነ የቅደም ተከተል የጊዜ ቅደም ተከተል ያለው። ካምፓኒ ሚን ቫሪየስ ካይንድ ኦፍ ጆርናል በት ቬሪ ካምፓኒ ሞስት ቤዚክ ፎርም ኦፍ ጆርናል ኤ ጄኔራል ጆርናል ይባላል ነው የሚለው። ኮንትሪቢዩሽን ኦፍ ሪከርድ ፕሮሰሲንግ ኮንትሪቢዩሽን ምንድነው ስንል ዲስካስ ዘ ኮምፕሊት አፍ effect of an a transaction be provide chronological record transaction see help prevent or locate error ነው መልሱ እነኚህ ነው። ጆርናላይዚንግ ማለት ኢንተር ትራንዛክሽን ዳታ ኢን ጆርናል ነው ፕሮሰሱ ነው። ኢንተሪንግ ትራንዛክሽን ዳታን ወደ ጆርናል የምንቀይርበት ጆርናላይዜሽን ይባላል ማለት ነው። አካውንቱ ይኸው ዴቢት ክሬዲት ለምሳሌ ካሽ ማለት ነው ዴቢት ላይ እንደሚመዘገብ እነኚህ የምናይበት እነኚህን ዘጋ ያሉትም ይኸው ከታች አሉ። ሁሉንም መስራት ትችላላችሁ ማለት ነው። ቀጣይ ሌጀር የሚለውን እስከምንገናኝ ድረስ ቪዲዮ የሚጠቅማችሁ ከሆነ ላይክ፣ ኮፒ ሊንክ፣ ሼር ማድረግ እንዳይረሳ። ቀጣይ በፓርት 2 ከሌጀር ቀጥሎ ይዘንላችሁ እንመጣለን። እስከዛ ድረስ ቻው።